እንዴት ናችሁ? ደህና ናችሁ? የስኮላርሺፕ ኢንሳይደር ቤተሰቦች ዛሬ እስኪ የዩኤስቲሲ ባለፈው አፕላይ አድርገን ነበር እና ሜቢ የመጡ ኢሜሎች ሊኖሩ ይችላሉ። ለእናንተ የመጣላችሁ በተለይ እናንተን ነው ዛሬ ትኩረት የሚሰጣችሁ። ስለዚህ አንድ ላይ የምናየው ነገር አለ። ምንድን ነው እሱም? የመጣላችሁ ሁለት ኢሜል አለ። የመጀመሪያው ዲር አፕሊካንት ይልና አፕላይ ስላደረግ እናመሰግናለን። ከዛ ወደ 10,000 የሆነ ሰው ነው ይህን ስኮላርሺፕ አፕላይ ያደረገው። ስለዚህ በጣም ለመምረጥ ምንድነው ሌላ ተጨማሪ ኢንትረንስ ኤግዛሚኔሽን አዘጋጅተናል አይነት ነገር። ስለዚህ ይህም ኤግዛም ምንድነው የእናንተን እውቀት ምናምን እንደዚህ አይነት የመሳሰሉ ነገሮችን ለመለካት የመጣ ነው ይላሉ። ከዛ በተረፈ ምንድነው ለሁሉም ነው የአፕሊኬሽኑ ማለት ይሄ ፈተናው የኤግዛሚኔሽኑ የመጣው። አሁን ምንድነው ዋና እኔ ላሳያቸው የፈለግኩት ነገር ምንድነው ልክ ይህ ሁሉ ካለቀ በኋላ ፈተናው ካለቀ በኋላ ማርች ላይ ምን አላችሁ ደግሞ ኢንተርቪው አላችሁ ነው የሚለው። ፈተና ያ ሁሉ ምንድነው የሚታየው? አንደኛው ኤጁኬሽን ባክግራውንድ ይታያል፣ ኳሊፊኬሽናችሁ፣ ያስገባችሁት ዶክመንቶች፣ ሪሰርች ፕሮጀክቱ፣ ፐርስፔክቱ፣ ሌላውም ኢንተርቪው ፐርፎርማንሱም ሌላውም ይታይና ማርች ላይ ኢንተርቪው ተደርጎና መጨረሻ ላይ ውጤቱ ይመጣላችኋል። ሌላው ነገር ምንድነው ኤግዛሚኔሽን ታይም እና ሳብጀክቱ ነው። አሁን ለኔ ምንድነው 14 ተኩል ላይ ነው እና 16 ሰዓት ላይ ፌብሩዋሪ 24 ላይ ነው ፈተና ያለክ። ምንድነው ጂኤምቲ ፕላስ 8 ላይ ነው ይህ ሰዓት አቆጣጠሩ ነው የሚለው። ያው ቤጂንግ ታይም ነው የኛ ሰዓት ከቤጂንግ ታይም ወደ 5 ሰዓት የመምለጥ ነገር አለ። 5 ሰዓት ያህል ከኛ እነሱ ይበልጣሉ። ሰብጀክቱ ምንድነው ማቴማቲክስ ነው የሚለው። ስለዚህ እቺኛውን ሰርች ለማድረግ ምንድነው የምታደርጉት? ቀጥታ ጂኤምቲ ፕላስ 8 ቤጂንግ ታይም ቱ ኢትዮጵያን ኦር ኢስት አፍሪካን ታይም ትሉና 14 ሰዓት ብላችሁ መቀየር ትችላላችሁ። ቀጥታ እችን ክሊክ ስታደርገው ምንድነው የምታገኙት? ቤጂንግ ታይም ሆኖ አለ። ዲቴል ያሳያችኋል። ለምሳሌ ቤጂንግ ታይሙ መቼ ነው የተለጠፈው? ለኔ 14 ተኩል ነው። ካያችሁ 14 ተኩል ነው። በእኛ 9 ተኩል ኢስት አፍሪካን ታይም ነው። 9 ተኩል ኤኤም ማለት ኮንቨርት ስናደርግ 3 ተኩል ነው ማለት ነው። ከጠዋቱ ነው ፈተናው ያለው። ከዛ ውጪ አንደኛው ቴስት ኢንቫይሮንመንቱ ምን አይነት መሆን አለበት፣ የምትፈተኑበት አዳራሽ፣ ክፍሉ፣ ኦፊስም ምን አይነት መሆን አለበት የሚለው፣ የምትፈተኑበት ማቴሪያል ምን ያስፈልጋል የሚለውን እና ኔትወርክ ሪኳየርመንቱ ምን ያህል አፕሎድ ምን ያህል ዳውንሎድ ማድረግ የኔትወርኩ ስፒድ ምን ያህል መሆን አለበት የሚለውን ዲቴል ኢንስትራክሽን እዚህ ያለ አንብቡ ብሏል። ደግሞ መመዝገብ ያለባችሁ ለፈተና የምትቀመጡ ከሆነ እስከ ፌብሩዋሪ 19 ይላል። በዚህ ጊዜ መመዝገብ ያስፈልጋል ጥሎ ብላችሁ ያለዚያ አይቻልም ማለት ነው። ከዛ ሬጂስትሬሽን ዌብሳይቱ በዚሁ ገብታችሁ ሬጂስተር ታደርጋላችሁ። እቺን ክሊክ ስታደርጉ ምንድነው የሚመጣላችሁ? ካልሆነ እቺን ኮፒ አድርጋችሁ እዛው ፔስት አድርጉና ምንድነው አንደኛው ስማችሁን፣ ፓስፖርት ነምበራችሁን ምናምን ታስገባላችሁ። ከዛ ሳብሚት ትላላችሁ። ኦልሬዲ ያንን ስትጨርሱ መመዝገባችሁ ይፋ ይሆናል ማለት ነው። እዚህ ጋር ሁለት ነገር አለ። አንደኛው ምንድነው ፈተና ኢቭን ማትወስዱም ከሆነ ያልወሰዳችሁበትን ምክንያት በዚህኛው ኢሜል ውስጥ ገብታችሁ ለፈተናው ቀን ቀደም ብላችሁ ማሳወቅ አለባችሁ። ኢቭን ባትፈተኑም ይላል ከላይ እዚህ ጋር ባትፈተኑ የእናንተ ሪሌቫንት ዶክመንቶች ወደ ስኩል ይላካሉ የሚለው። ከዛ ኢቭን ያለ ፈተናም ምንም አይነት ቅድሚያ ሳይሰጥ ሁሉም ነገር ይገመገማል ነው የሚለው። ግን ሞር ልትፈተኑ የተሻለ ነው። ይህ ኢሜል ከመጣ በኋላ ምን መጣ? ሌላ ኢሜል ልከዋል። ምንድነው የሚለው? ፈርዘር የሆነ ዲቴል የሆነ ኢንፎርሜሽን ልከዋል ስለፈተናው። አንደኛው ዳውንሎድ ሊንክ እና ሎጊን ሜቶዶችን ነው። የመጀመሪያው ምንድነው ኤግዛም ክላይንት የሚባለው አለ ለኮምፒውተር። ይህን ዳውንሎድ ማድረግ አለባችሁ። ይህን ዳውንሎድ ስታደርጉ ምንድነው ጥቅሙ? ሙሉ ኮምፒውተሩን የሚቆጣጠረው እነሱ የላኩት ፋይል ነው ማለት ነው። በዛ መልክ ነው የሚቆጣጠሩት ይመስለኛል ፈተናውን። አንደኛው ጉግል ክሮም ቢኖራችሁ ጥሩ ነው፣ እሱን ተጠቀሙት። ከዛ ምንድነው የምታደርጉት? እቺን ሊንክ ኮፒ ታደርጉና እዛው ጉግል ላይ ፔስት ታደርጋላችሁ። ከዛ ሎጊን ለማድረግ ትጠቀማላችሁ። ያስገባችሁትን ወይዘር ኢትስ ፓስወርድ ወይም አይዲ ነምበር ምን እንዳስገባችሁ እናንተ ስለምታስታውሱ ያንን ታስገባላችሁ። ፓስፖርት ከሆነ ፓስፖርቱ ሙሉ ፓስፖርት ቁጥሩን ታስገባላችሁ። አይዲ ነምበርም ከሆነ አይዲ ነምበር ታስገባላችሁ ማለት ነው። ኤግዛሙን አንድ
በሞባይል መውሰድ አትችሉም፣ በታብሌትም አትችሉም። ብሉቱዝ ደግሞ ኮኔክት ማድረግ አይቻልም ከፒሲው ጋር ፍላሽም ኮኔክት ማድረግ አይቻልም። ያንን ሁሉ ይመስለኛል ይቆጣጠራል ይሄ ኤግዛም ክላይንት የሚባለው። ስለዚህ ያንን ተጠንቀቁ። አንደኛው ደግሞ ብሉቱዝ ሄድሴትም ወይም ኤርፎን መጠቀም አይቻልም። ከብሉቱዝ ጋር አገናኝቶ ኪቦርድን መጠቀም አይቻልም። በተለይ ማውዙን ተጨማሪ ኪቦርድ ማለት ነው መጠቀም አይቻልም። ኤክስተርናል በተጨማሪ ማውዝን መጠቀም አይቻልም ይላል። ሌሎችን እናንተ አንብቡ። ሎጊን ስታደርጉ ምንድነው የምትጠቁ ፓስፖርት ወይም አይዲ ነንበራችሁ ነው እዛው ያስገባችሁትን ያኔ ፊል ስታደርጉ ያስገባችሁትን ለምሳሌ ታስገባላችሁ። ምንም አይነት ስፔስ ሳይኖር በመደዳ ታስገባላችሁ። ሎጊን ደግሞ ፓስወርድ ደግሞ ስታስገቡ ምንድን ነው መጀመሪያ የተወለዳችሁበትን ዓመተ ምህረት ቀጥላችሁ ወሩ ቀጥላችሁ ደግሞ ቀኑን ትሞላላችሁ። ምንም ስፔስ ሳይኖር በመደዳ ይሄ የእናንተ ፓስወርድ ነው ማለት ነው። ፓስፖርቱም የራሳችሁ ፓስወርድ ነው ማለት ነው። ኢሜል ዩዘር ኔም ነው ማለት ነው። ሊንኩ እችኛዋ ሊንኩ ስንገባ ይሄኛውን ያሳየናል። ዩኤስቲሲ ኢንትራንስ ኤግዛም ፎር ኢንተርናሽናል ስቱደንት ሚል አለ። ቋንቋ ካልቀየረላችሁ ራይት ክሊክ አድርጋችሁ ትራንስሌት እንግሊሽ ሚል አለ። እሱን ክሊክ አድርጋችሁ ቀይሩ። መጀመሪያ ኤግዛም ክላይንቱን ዳውንሎድ ማድረግ ያስፈልጋችኋል። እንዴት ነው የምታደርጉት? መጀመሪያ ፓስፖርት ነምበሩን እዚህ ታስገባላችሁ። ፓስፖርት ነምበራችሁን ሙሉ ካስገባችሁ በኋላ እቺ ክሊክ ስታደርጉ ቀጥታ የሆነ ፋይል አለ፣ ያንን ዳውንሎድ ያደርግላችኋል። ኤግዛም ክላይንቱ ግን አቬይለብል የሚሆነው መቼ ነው ይላል? ከፌብሩዋሪ 21 እስከ 24 ባለው ነው። ስለዚህ ፈተና ቀንም በዛ ስለሚሰጥ በነዛ መካከል ዳውንሎድ ታደርጋላችሁ። እዚህ ጋር የሚሰጣችሁ የሆነ ሀሳብ አለ። እኔ ይሄኛውን ዳውንሎድ ሳደርግ ምን መጣልኝ? ቀጥታ ይሄኛውን ነው የመጣልኝ። ይችኛ መጣችልኝ። ይችኛ ኤግዛም ክላይንት የምትለው መጣች። ከዛ ምናረኳት አንዚፕ ማድረግ አለባችሁ ይላል። ይሄው አንዚፕ መጀመሪያ ዳውንሎድ፣ ከዛ በኋላ አንዚፕ ወይም ኤክስትራክት ማድረግ አለባችሁ። ግን ኤክስትራክት ከማድረጋችሁ በፊት ምንድነው አንቲቫይረስ ሶፍትዌሮችን ሙሉ አንኢንስቶል ማድረግ ያስፈልጋችኋል። በደንብ ፒሲ ማናጀሩንም አንኢንስቶል አድርጉ። 360 ሶፍትዌሮች እነዚህ ከዲፌንደርም ቢኖር ስማዳ የትኛውም አይነት አንቲቫይረሶቹን ቢኖሩ ሁሉንም አንኢንስቶል ታደርጋላችሁ። ከዛ በኋላ ነው ኤክስትራክት የምታደርጉት ማለት ነው። ኤክስትራክት ታደርጉና ይሄው ኤክስትራክት ያደረጉት እንደዚህ መጣልኝ። ይሄ ነገር ይከፈትላችኋል ማለት ሲከፈትላችሁ እዚህ ውስጥ ምንድነው የምታገኙት? ኬኤስ ክላይንት ዌብ የምትለዋለች በደንብ ይዋት። እሷን ደብል ክሊክ አረጋችሁ ራን ማድረግ ነው ማለት ነው። ክላይንት ዌብ ራይት ክሊክ ታደርጉና ቀጥታ ምንድነው ኦፕን ታደርጋላችሁ ማለት ነው። ኦፕን ስታደርጉት ምንድነው ቀጥታ ኦፕን ስታደርጉት ምንድነው አንዚፕ ከተደረገ በኋላ ያ ኤግዛም ክላይንቱ ምን ይሆናል? እንደ አድሚኒስትሬተር ሊቆጣጠራችሁ ራን ታደርጋላችሁ። ወይም ቆይ ላሳያችሁ። እዚች ጋር ራይት ክሊክ ታደርጉና ራን አስ አድሚኒስትሬተር የሚል አለ እናንተ ጋር፣ ወይም ቀጥታ ወይም እንደዚህ ሊያሳያችሁ ይችላል። እዚች ጋር ራን አስ አድሚኒስትሬተር የሚለውን ትነካላችሁ ማለት ነው። ከነካችሁ በኋላ አሁን ቀጥታ አሁን ችግር ለምሳሌ ሊፈጠር ይችላል። አፍተር ክላይንቱ ራን ካረገ በኋላ ምንድነው የሚለው ኢረር ሊፈጠር ይችላል። በደንብ ምንድነው ኢረሩ? ለምሳሌ ኦፕን ካላደረገ ሁለተኛ ወይም የሆነ ነጭ የሆነ ስክሪን የምታዩ ከሆነ ልክ አልሰራም ማለት ነው። እንደገና ደግሞ ኮምፒውተር ማናጀሩንም 360 እነዚህ አንቲቫይረሶችን አጥፍታችሁ እንደገናም ደግማችሁ መሞከር ይጠበቅባቸዋል ማለት ነው። በዛ ሌላው ምንድነው እዚህ ጋር ካያችሁ ዳውንሎድ ዘ ፕሮክተር አሲስታንት አፕ የሚል አለ። ስለዚህ ምንድነው የምታደርጉት? እችን ነገር በሞባይላችሁ ስካን አድርጉ። ልክ ስካን የምታደርጉ ምንድነው እዚህ ጋር መጀመሪያ ልክ ፈተናው ሊጀምር ሲል ዋይፋይ ትከፍታላችሁ። ሞባይላችሁን ምንድነው የምታደርጉት? ኤርፕሌን ሞድ ላይ ታደርጋላችሁ። በደንብ አዳምጡኝ። ሞባይላችሁን በኤርፕሌን ሞድ ታደርጋላችሁ። ከዛ ምንድነው የምታደርጉት? እዚህ ጋር ዲቴል ኢንስትራክሽኑን ማየት ትችላላችሁ። ይኸው እዚህ ጋር ታች አለ። ሶሪ ፈርዘር ኖቲስ ላይ መሰለኝ ያገኘሁት። እዚህ ጋር ይኸውና ሁለተኛው ስቴፕ ላይ ይኸው ምንድነው የሚለው ፕሮክተር አሲስታንት ላይ ፎር ሞባይል ዲቫይስ ላይ ምንድነው መጀመሪያ ሞባይላችሁን አፕሊኬሽን ከዚህ ሊንክ ማውረድ ትችላላችሁ። ቺን ኮፒ ያደረጋችሁ ማስገባት ትችላላችሁ። ካልሆነ ደግሞ
ቅድም የነበረው ሊንክ አለ እሱ ውስጥ ታች ስክሮል ስታደረጉ ይሄኛው ላይ ስክሮል ስታደረጉ ይሄኛው ባርኮድ ኪውአር ኮድ አለ። እሱን እስካን ታደርጉና ምንድነው የምታደርጉት? ቀጥታ እስካን ስታደርጉ እናንተን ወደ ክላይንት ሊንክ ያስገባችኋል። ከዛ ያንን አፕሊኬሽን ዳውንሎድ ታደርጋላችሁ። ግዴታ ነው። ዳውንሎድ ካደረጋችሁ በኋላ ምንድነው የምታደርጉት? ከአንድ ሰዓት ቀደም ብላችሁ ነው ያው ፈተናውም ከአንድ ሰዓት ቀደም ብሎ ስለሚለቀቅ ከዛም ቀደም ብሎ መግባት። ይህን እሺ ዳውንሎድ አድርጋችሁ አፕሊኬሽን ዳውንሎድ ማድረጉ ምንድነው ጥቅሙ? ጥቅሙ ምንድነው? አንደኛው አፕሊኬሽኑን መጀመሪያ ሚዩት ዩር ሞባይል ዲቫይስ ይላል፣ ፈተናው ልክ ሊጀምር ሲል ማለት ነው። ከዛ ፍላይት ሞድ ላይ ያስገቡት። ከዛ ከዋይፋይ ጋር ኮኔክት አድርጉት። ከዛ እችኛዋን አፖን ምን ታደርጋላችሁ? ራን ታድርጋላችሁ። ወይዘር እናንተ ከኪውአር ኮድ እስካን ያደረጋችሁት ካልሆነም ደግሞ በቅድሙ ሊንክ ገብታችሁ ከዚህኛው ሊንክ ዳውንሎድ ያደረጋችሁትን ራን ታደርጋላችሁ። ከዛ ምንድነው የምታደርጉት? 1 ሜትር ያህል ከእናንተ ጀርባ ታስቀምጣላችሁ። ከጀርባ ማለት ነው። ያ ጀርባ ላይ ሲቀመጥ አንድ የእናንተን ጀርባና ከፊት ለፊታችሁ ያለውን ነገር ሁሉ ነገር ይቀርጻል ማለት ነው። ይሄ ለምንድን ነው? አስፈታኙ ያንን ነገር ማየት ይፈልጋል። ያንን ነገር ቼክ ታደርጋላችሁ ማለት ነው። የእናንተን የምትፈተኑበትን አድራሽ መታየት አለባችሁ። በዚህ መንገድ ይደረጋል ማለት ነው። ከዛ ምንድን ነው የሚሆነው? ያንን ታስገባላችሁ ማለት ነው። ችግር ቢፈጠር ለምሳሌ አሁን ቴክኒካል ኢረር ቢፈጠር ለመፈተን ቁጭ ብላችሁ የሆነ ችግር ቢፈጠር ወይም ቴክኒካል ኢረር ከነሱ የሆነ ችግር ቢመጣባችሁስ? ከነሱ የሆነ ችግር ቢመጣ ምንድን ነው የምታደርጉት? ዙም አይዲ አለ። ይችኛዋን ዙም አይዲ ይችኛዋን እና ፓስወርዱን በመጠቀም በእነዚህ ሰዓታት ክፍት ናቸው እነሱ ፈተና ጊዜ በእነዚህ ሰዓት ክፍት ስለሆኑ የእናንተን ችግር ስክሪንሾት አድርጋችሁ ወይም ስኒፕ አድርጋችሁ ቴክኒካል ኢረር እንደገጠማችሁ እና ያንን ሳፖርት እንዲያደርጓችሁ ጠይቁ። እነሱም ሳፖርት ያደርግላችሁ ቁጭ ብለዋል። በተጨማሪ ሌላም ነገር አለ። ሜቢ ፈተና ከጀመራችሁ በኋላ ሳሚት ማድረግ አይፈቀድም። አስፈታኙ ሳሚት አድርጉ እስከሚላችሁ ድረስ። እሱ ብቻ አይደለም የፈተና አዳራሹንም ወይም ፈተና እንትኑን መውጣት ፈተና የምትፈተኑበትን ክላስ ስታችሁ መውጣት አይቻልም ፈተናው ከጀመረ በኋላ። ሌላው ደግሞ መጨረሻ ላይ ኮንፊርሜሽን ከጨረሰ በኋላ አጠገባችሁ ላይ ያለው ወረቀት ታጠፋላችሁ። እዛ ኳይት አርጋችሁ ትወጣላችሁ ማለት ነው። ዶክተሩን አሲስታንቱና ኤግዛም ክላይንቱን ትወጣላችሁ ከጨረሳችሁ በኋላ ማለት ነው። ይህን ነገር እንዳትረሱ ፕሊዝ። ሜቢ ሌላም ተጨማሪ ነገር ካለ አንብቡ። እንደዛ ታደርጋላችሁ ማለት ነው። ለሌላ ኢንፎርሜሽን ሞር እዚህ ጋር ፈርዘር ኢንፎርሜሽኑ መጥቷል። ስለ ኤግዛሙም አለ፣ ስለ ኢንስትራክሽኖችም አሉ። ምንድነው ፕሮክተር የሚባለው አለ። እሱም ታያላችሁ። ኢንስትራክሽኖችን እዚህ ዳውንሎድ እያደረጋችሁ አንብቡ። አዲስ መረጃ ካለ እልክላችኋለሁ። ሌላ ሜቢ ሰብስክራይብ አድርጉ። ኮሜንት ሴክሽን ላይ ጥያቄም ካለ ጠይቁ። ፕሊዝ ቤተሰብ ሁኑ። የስኮላርሺፕ ኢንሳይደር ቤተሰቦች ሁኑ። አመሰግናችኋለሁ።